የክርስቲያን ጋብቻም ይፈልጋል ሰው። አይገርማችሁም? የክርስቲያን ጋብቻም ይፈልጋል፣ ዘፈንም ያምረዋል። ይኸውላችሁ ሁሉንም እኮ ነው ተመልከቱ። ከቤቱ መግባት ልብሱን ጥሎ መምጣት፣ ከሰርጉ መግባት የሰርግ ልብስ አውልቆ ጥሎ መምጣት፣ ቤተ ክርስቲያን ውስጥ እኖራለሁ ማለት ቤተ ክርስቲያናዊ ጋብቻን መጥላት፣ ቤተ ክርስቲያናዊ ጾምን መተው፣ ንስሐ አባቶቻችን እንዲያቃልሉልን መፈለግ ቀላል ነው። ችግር የለም እንዲሉን መፈለግ ማለት ነው። ራሳችን እንድንሽ በቃ አሁን ምንድነው ከበድ ያለ ቀኖና ከሰጡ ያካብዳሉ። ደግሞ ቀለል ያለ እንዲሁ ይዘው እኮ ችግር ነው በእውነቱ ማለት ነው። ቀለል አድርገው ሲሰጡት ደግሞ እንዲሁ እኔ ህሊናዬ ሰላም አላገኝም። ንስሐ አባቴ ሰጥተውኛል፣ ሳምንት ብቻ ስለሰጡኝ እንደገና ልናዘዘው ብዬ ነው ብሎ ደግሞ ገዳም መሄድ ደግሞ ሲያቀሉዳ ስርዓተ ቤተ ክርስቲያንን አለመጠበቅ ያስወቅሳል።